ሰላም ቤተሰብ፣ እስኪ ዛሬ ጓሯችን ላስጎበኛችሁ። ፀሐይ ነው እዚህ ጋር በጣም ፀሐይ አለ እላችኋለሁ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ሁሉ ሰላም። ኧረ ፀሐይ ነው ላይካም በጣም ፀሐይ ነው። ወደዚህኛው ነዘር እስቲ ወደዚህኛ ሆነን ደግሞ እና ላስቻለው የጓሯችን ይህን ይመስላል። እዩት እስቲ ምን አያችሁ? ምን ተገረማችሁ? እና ወደዛ ለማለፍ አልቻልኩም። ወንዶች አሉ ወላሂ ፈርቻለሁ። ጉድ ነው አለ ከመር እንዴት ያስፈራሉ ሲያዩ ብዝም ጋር ወላሂ ፈራኋቸው። ፊት አርግተው ሲያዩኝ ማለት ነው። ሴትዮዋ ስትመጣ ደግሞ እንዳይነግሯት ብዬ ስለምፈራ ስልክ ይዘን ለመንቀሳቀስ ስላልተፈቀደልን እና ለዛ ብዬ ነው ውዶችዬ። እና እንዴት ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ ሰብስክራይብ በማድረግ የምታበረታቱኝ በኮሜንት ላይ በርቺ ብላችሁ ለምታበረታቱኝ ከልብ አመሰግናለሁ ውዶችዬ። እና እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እናንተ ጋር ሁሉ ሰላም እንዲሆን ባለሙሉ ተስፋ ነኝ ውዶችዬ። እና ዛሬ ማለት ነው እኔ ይዤ የመጣሁት ነገር ምንድን ነው ብትሉ አንዲት ነገር ናት። ወላሂ ሰሞኑ መቼ ዕለት ነው? ትላንትና ነው መሰለኝ። እና ትላንትና ነው ከትላንት ወዲያ መሰለኝ እና የሰማሁት ማለት ነው። እና እሱ ምንድን ነው ሁለት ወንድማሞች ስደት ላይ ነበሩ። ሁለቱም ሰው ሀገር ያዩ ስደት ተሰደው የኖሩ ሁለት ወንድማሞች ነበሩ። ከዛ አንዱ ቀድሞ ወደ ሀገር ይገባል፣ ቀጣይ ደግሞ አንዱ ይገባል። በሳምንት ልዩነት ይመስለኛል። ብቻ ወላሂ አለም እንግዲህ እሱን አልጠየቅኩም። እና ከገቡ በኋላ ከኋላ የገባው እናቱ ሁለት ነበሩ። ከሁለት አንዱ አላህ ይርሐመው እንግዲህ ወደ አሄራ ሄደዋል። አንዱ ብቻ ነው ያላት። ሴቶች ሁለት አሏት፣ ወንድ ግን አንድ ብቻ ነው ያላት። እና ስደት ላይ ሆነ አታግባ ናና እኔ ልዳርህ ምናምን ብላ ነው መሰለኝ ስትለው፣ ያው እናቱን ለማስደሰት ተነስቶ ሀገር ይገባል ይሄ ልጅ ማለት ነው። ሀገር ከገባ በኋላ ያው ቆይቷል ከሀገር እያወጣ ስለሆነ እና ዳሩኝ እናንተ የምታውቋት እና ጥሩ ልጅ ትዳር አስይዙኝና እዚሁ ላግባና አላት ለእናትዮ። እኔ በሄድኩኝ በ3 ወር በ2 ወር ደግሞ ወስዳታለሁኝ እዚህ አትቀመጥም ብሎ ነግሯት፣ እዛ እሺ ተባብሎ እናትዮ ያው አንዳንድ ጊዜ ማለት ነው እኛ ወላጆቻችን በጣም ስማቸው ውጪ ላይ በጣም በጥሩ ነገር የሚጠራ ከውስጥ ደግሞ እኛ ልጆች የሆንን የወላጆቻችንን ስም እናጠፋ አለን ብዙዎቻችን ማለት ነው። እና ቤተሰቡ የልጁ ቤተሰብ እችን ልጅ የመረጣት ቤተሰቦቿ በጣም ጥሩ ናቸው ከምንም በላይ ማለት ነው። ያ ስለሆነ በቃ እቺ ልጅ ትሆናለች በማለት መረጡለት። እና አባትየው ጋር ሄዶ ሲያነጋግሩት ያው ከቤተሰብ ጋር ሲነጋገሩ ጊዜው በአሁን ሰዓት ወደድኩሽ ስላለ እኔ ይህንን ስሰማ ሳቅኩኝ በሰዓቱ ማለት ነው። እና አለ ልጄን ልጠይቃት ጠይቂያት፣ ጓደኛ አለሽ ወይ የለሽም ወይ? እኔ ባልሆን ምጠይቃት በወንድሟ በደንብ አስጠይቄ የልጄ ሁኔታ ካወቅኩኝ ልጄም ደግሞ ልጁን አይታ ከወደደች እኔ ጋር ችግር የለብኝም። በአሁኑ ሰዓት የነሱ ነው። ስለዚህ ልጄ ቅድሚያ የልጄን ነገር በደንብ ላጣራ ብሎ አባትዮ ከቤተሰቡ ከልጁ ቤተሰብ ጋር በማለት ያው ተነጋግረው እና ከዛ ወንድምዮ ይጠይቃታል። ከዚህ በፊት እኔ ተጎድቻለሁ፣ የኔን ነገር ታውቂያለሽ። ስለዚህ እባክሽን ይሄን ነገር ጓደኛ ካለሽ ፍርጥ አርግተሽ ንገሪኝ። ይሄ ልጅ እንደዚህ ነው፣ ሊያናግርሽ ይፈልጋል፣ ወዶሻል። ግን ከውስጥሽ ሰው ካለ በውስጥሽ ሰው ካለ ንገሪኝ፣ እሱንም
ሌላ እንዲፈልግ ካልሆነን ግን አላት እሱ ከእሱ ጋር አውርታችሁ ያው የኔ ነገር ታውቂያለሽ ያላት የወንድሟ ብዙ ነገር በሴቱ ስለደረሰበት ያንን የኔን ቁስል የሌላ ሰው ሊደገም ስለማልፈልግ ስለዚህ እንደዚህ ብለው ከእንግዲህ አወራት። እንዲገባት አርግቶ ሲያወራት ልጅቱ ምን አለች? አይ እኔ ጓደኛ የለኝም፣ እሺ ችግር የለውም እናወራለን በላ በቃ ትንሽ ሰፈራቸው ብዙም ባይሆን ትንሽ ይራራቃሉ። ከዛ ልጁ ደግሞ ማለት ነው ሊቀርብ እሷ ፈቃደኛ ከሆነች በኋላ እንዲህ ሊያይ ያስፈለገ እንጂ ማለት ነው አንዴ አይቷታል፣ ግን ድጋሚ እንደዚህ ቀርቦ ሊያዋራት አልፈለገም። ማለት ለምን እንደሆነ እንግዲህ ራሱ ይወቅ። ከዛ አሉት መጨረሻ ላይ ፈቃደኛ ሆነች። እቺ ልጅ ፈቃደኛ ስትሆን ልጁም ቀረበ። ከዛ አናገራት። ስልክ ቁጥር ተለዋውጦ በደንብ አንድ 15 ቀን ድረስ በስልክ እያወሩ በቃ ኒካ ሊታሰር ቤተሰብ ተዘጋጅቶ ብዙ ነገር ተደርጎ ማለት ነው። መጨረሻ ላይ ከኋላ የሄደው ልጅ ማለት ከፊት የሄደው ልጅ ድጋሚ ይችን ልጅቷ አፈቀራት። ወላሂ ድራማ ነው የሚመስለው። ወላሂ ከምር እኔ ድራማ ነው የመሰለኝ። ምንድን ነው የምትለፈልፊ እንዳትሉኝ፣ ወላሂ ያለ ነው። ወላሂ ላዚም ምንድን ነው የምታወሪ ብቻ እንዳትሉኝ። ከኋላ ከፊት ነው የሄደው። ሳምንት ልዩነት ይመስለኛል ብቻ እና ያ ልጅ ቁጭ ብሎ መጨረሻ ላይ ኒካ ሊታሰር ምን ሊባል ከተዘጋጁ በኋላ ማለት ነው ይሄ ልጅ ድጋሚ ሄዶ ከዚች ልጅቷ ጋር ነገር ይፈጥራል። አንዴ ልጅቷ የመጀመሪያ ያንን ልጅ ጥሩ እያናገረችው ኒካ ሊታሰር ሰፈሩ አውቆ በቃ ሁሉ ነገር ቤተሰብ ሁሉ ነገር ጨርሶ ምን በተባለበት እሱ ያው ተመልሶ ሊሄድ ነው ስደት። በዛ በተባለበት እቺ ልጅቷ በመሀል ይሄን ልጅ ታፈቅራለች ድጋሚ። እንደዛ አይነት ጉድ ወላሂ። ይሄን ስታፈቅር ከዛም በኋላ ምን አለ ልጁ ከልጁም አልተጣላም። እኔ ደግሞ የልጁ ብልህነት በጣም ነው ደስ ያለኝ ወላሂ ከምር በጣም ደስ ብሎኛል፣ የልጁ ብልህነት ማለት ነው። እና ምን ያረቃል ይሄ ልጅ ሽማግሌ ሰበሰበ። ሽማግሌ ሰብስቦ እና ትላንትና እኔ እንደዚህ የተባልኩ እንደዚህ የታወቀ ይሄንን ነገር እያወቀ ይሄ ልጅ ለምን መሀል ገባ? እኔና እሱ ደግሞ አብረን ስደት ኑረናል። ይሄን ያክል ክፉ ነገር እኔ ምን አድርጌው ነው ለምን እንደዚህ ያደርጋል? በማለት ይህ ልጅ ሽማግሌ ሰበሰበ ነው እንዴ? አዎ እቺ ልጅቷ ትላንትና ከአንተ ጋር ነገር ጨርሳ ሁሉ ነገር ከተባባለች በኋላ መልሳ እሱን አፈቀረች። አዎ አፈቀረች። ልጅቷ ጋር ነው ጥፋት። እኔ ጓደኛ አለኝ ብላ መመለስ ነበረባት። ልጅቷ አጥፍታለች እና ለሁለታችሁም እቺ ልጅቷ ትቅርባችሁ በቃ ተባለ። አንተም ትቅርብህ። እሱ ደግሞ ከተዋት በኋላ ተባለ ለዛኛው ከኋላ መጥቶ ላፈቀረው ማለት ነው። አንተም ደግሞ አታፍቅራት፣ አታግባት፣ አትሆናችሁም፣ ለሁለታችሁም ለትዳር አትሆንም ተባለ። ወላሂ ሽማግሌ የተናገረ ነገር መሬት ላይ ጠብ አይልም። እና በቃ ይሄ ሰው ሲያወራ አባ ልጅቷም ደግሞ ደንብራ ቤተሰብ ዘመዶቹ ጋብላ የቤተሰብ ዘመድ ጋብላ ትታ ትሄዳለች። ስትሄድ ይሄ ሽማግሌ ለሁለታቸውም ይሄን ተባለ። ከዛም በኋላ ልጁ ምንም አላለም። ሽማግሌ ረግጦ ወጣና የሄደችበት ከ3 ቀን በኋላ በቃ እዛኔ በቃ ረግጦ ወጣ። እሺም እምቢም አላለም ወጣ። በቃ ያው እምቢ ማለት ነው እንግዲህ ረግጦ ማውጣት። ያኛው የሽማግሌ እጅ ስሞ ግንባር ስሞ በቃ ትቅርብህ ከተባለ ወዲህ ትቅር ብሎ ወጣ። ያኛውስ ሽማግሌ ረግጦ ወጣ። ያው እምቢ አለ ማለት ነው። ከወጣ ወዲህ ከ2 ቀን በኋላ ያለችበት ትደውልለትና አይነ ደረቅ የሌባ አይነ ደረቅ ምን የሚባል ነገር አለ ደግሞ የልጅቷ አይነ ድርቅናስ ወላሂ ነው የሚገርመኝ ነገር። ከዛም በኋላ እቺ ልጅቷ ተነስታ ይሄ ልጅ ያለችበት ተነስቶ ይሄዳል። ሱብሃንአላህ ሲሄድ ወላሂ ነው የምላችሁ ወላሂ ብሎ መማል ከባድ ነው። እቺ ልጅቷ ሙስሊም ነበረች፣ ክርስቲያን ሆና ክርስቲያን ግብታ በቃ እንደዚህ ሆና ታገኘች። በ3 በ4 በቃ ሳምንት ውስጥ ማለት ነው ይመስለኛል፣ በሳምንት ውስጥ ማለት ነው። እና እንደዚህ ሆና ታገኘች። መጀመሪያ ሽማግሌ ትቅርብህ ሲሉት እሱም እሺ ብሎ ሽማግሌ መርቆት ቢወጡ በምን እድሉ እና ይሄ ልጅ ተንከራተተ እላቸዋለሁ። እቺ ልጅቷ እንደዚህ ሆነች እና ማለት ነው ሰው በአሁን ሰዓት የሚወደን የሚያፈቅረን
አናቅርም። እናም ደግሞ ቤተሰቦቻችን ጥሩ ሆኖ ውጪ ላይ ስማቸው ጥሩ ሆኖ እኛ ቤት ውስጥ ደግሞ ምን አይነት እንደሆንን ማንም አያውቅንም። በቃ የእሱ ቤተሰብ እኮ የእሷ ምናምን እኮ በቃ የቤተሰባችን ስም በጣም ረጅም ቦታ ነው ያለው። እኛ ግን ያለንበት ቦታ በጣም እና ብቻ አላህ ያስተካክለን ለማለት አክል ነው። እና በጣም ነው የገረመኝ ነው ወላሂ ያኛው ይሄ በቃ ሽማግሌ ትቅርብህ አለው። እሺ ያለ ግንባር ስሞ እጅ ስሞ ወጣ። ከሽማግሌ መርቆት ወጣ። ወላሂ ምን የመሰለች ልጅቷ አገባ። እና ያው ፎቶ መለጠፍ አግባብ ስላልሆነ ነው እንጂ እኔ ቪዲዮ ቀንጨብ አድርጌ ብሰራላችሁ ደስ ላይ ነበር ወላሂ። እና እኔ ገረመኝ ያላችኋለሁኝ። እና ይሄን ይመስላል ዛሬ ይዤላችሁ የመጣሁት ነገር። እና ምን እየለፈለፈች ነው እንዳትሉ፣ እውነቴን ነው እኔ ማወራችሁ ከምሬ ነው ወላሂ። እኔ ስለገረመኝ እስቲ እናንተም ተካፈሉ ይሄ ነገር በማለት ነው ያወራኋችሁ። እና ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እስካሁንም ደግሞ እያበረታታችሁኝ እያላችሁት ክልብ አመሰግናለሁኝ አላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስቲ ሀሳብ አስተያየታችሁን አስቀምጡልኝ እላችኋለሁ። አላህ መጨረሻችን ሀቲማችንን አላህ ያብጀው እያልኩኝ ስነባበታችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።